አገልግያለሁ። ብዙ ቦታ ብዙ ኮንፈረንሶች ላይ ቆሜ አገልግያለሁ። ግን ሰሞኑን እግዚአብሔር በሚገርም ሁኔታ ገለጠልኝና ምንድነው የገለጠልኝ ካላችሁኝ ስለ ንጉስ ኦዚያን ይናገራል። የሚገርማችሁ ምዕራፉ በመርዶ ነው የሚጀምረው። ኢየሱስ ጌታ። ምዕራፉ የሚጀምረው በመርዶ ነው። ምን እያለ ነው የሚጀምረው? የሚገርማችሁ ነገር ንጉሱ ኦዚያን በሞተበት ዓመት ይልና ምዕራፉ ሲጀምር በመርዶ ይጀምራል። መርዶ ለምንድን ነው የመርዶ የሚያርደው ካላችሁኝ በጣም በጥልቀት በወሳኝ ሰዓት በወሳኝ ደቂቃ ውስጥ ቶሎ መናገር ፈልጋለሁ። እግዚአብሔር የተባረከው አሜን። ና ንጉስ ኦዚያን ማን ነው ካላችሁኝ ንጉስ ኦዚያን በጣም የሚገርማችሁ በጣም አባቱ እግዚአብሔርን የሚፈራ እግዚአብሔርን የሚፈልግ ኤሜሲያስ የሚባል አንድ አባት አለውና የሚገርማችሁ ነገር አባቱ እግዚአብሔርን ዛሬ ያንተ ቃል ነው በሉት። እስኪ ጨበጥ አድርጋችሁ ዛሬ ያንተ ቃል ነው በሉት። የሸፈነ ይነሳል በለው። አንተ ግን ትቀጥላለህ በለው። ዛሬ አንድ ሰው በክብር ይቀጥላል። ለማይ እየተናገርኩ እንደሆነ አላውቅም። እግዚአብሔር ምስል አንድ ሰው ይቀጥላል። እስኪ ይቀጥላል ምን እስኪ ጮና ይቀጥላል ምን እስኪ ወደድክም ጠላህም ዛሬ ቃል ከመጣ ትቀጥላለህ። አንድ ሰው አልፎ ይሄዳል። እያጎረበረበ ካለበት እግዚአብሔር ዛሬ በኢየሱስ የሆነ ክብር ያመጣባል። ትወጣለህ። አረ በኢየሱስ ትወጣለህ። እስኪ ወጣለ በርባታችሁ እስኪ ወጣለ በርባታችሁ ራሻ ካዲያስ አረ ኢየሱስ ጌታ ነው። ሃሌሉያ። ና በጣም እግዚአብሔርን ከመፈለጉ የተነሳ ነገር ሁሉ ተከናወነለት። ለንጉሱ ኦዚያን እግዚአብሔርን ከመፈለጉ የተነሳ የእግዚአብሔርን መንገድ ቀናውን መንገድ ከመከተሉ የተነሳ ፈራ እግዚአብሔር በውስጡ በቤቱ በኑሮ ላይ በዙፋኑ ላይ ከማድረጉ የተነሳ መጽሐፍ ቅዱስ ሲናገር ነገር ሁሉ ተከናወነለት ይላል። ዛሬ እግዚአብሔርን ትፈልጋለህ፣ ነገር ይከናወናል። አጃጃጃጃጃጃጃ ማን አለ እዚህ ጉባኤ ዛሬ ኤላ ሳክራባ ጋር ይስሐቅ የታለ? ሃሌሉያ። ይስሐቅ ድንጋይ አምጡልኝ በጌታ በኢየሱስ። እግዚአብሔር የተባረከ ይሁን። አሜን ነው ወይ? ዛሬ እግዚአብሔርን ትፈልጋለህ፣ ነገር ይከናወናል። አሜን አሜን። ተገቢ ያለው ሰው ጨብጥና ያዝና እንደዚህ ብለህ ንገረው። እግዚአብሔርን ትፈልጋለህ በለው። እግዚአብሔርን ትፈልጋለህ፣ ነገር ሁሉ ይከናወናል። ማንን ትፈልጋለህ? እግዚአብሔር። አረ ኢየሱስ ጌታ። አሜን። ክብር ለጌታ ይሁን። ማን እንደሆነ አላውቅም። ለአንድ ሰው ዛሬ መልእክት አለ። አሜን። እግዚአብሔር የተባረከ ይሁን። አሜን አሜን አሜን። እና ነገር ሁሉ መጽሐፍ ቅዱስ ከፈለጋችሁ ጥቅስ ሰጣችኋለሁ። ሁለተኛ ዜና ያለውን ክፍል ሰጣችኋለሁ። እግዚአብሔር የተባረከ ይሁን። ነገር ሁሉ ምን ሆነለት? ተከናወነለት። እና ቶሎ ላሳጥር። የሚገርማችሁ ነገር ግን አላወቀም። እግዚአብሔር የተባረከ ይሁን። አሜን በርባካችሁ። አላወቀም። እስራኤል እኔም ምን አላረገም? አላወቀም። ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። የመስዋዕቶቹ ብዛት ለኔ ምን ይጠቅመኛል አለ እግዚአብሔር። እግዚአብሔር የሚቃጠለውን የአውራ በግ መስዋዕት ብታቀርቡልኝ አለ የአውራ ፍየልም ደም ደስ አያሰኘኝም አለ። ምክንያቱም የሚያቀርቡት መስዋዕት ሁሉ ምን አይነት አንካሳ መስዋዕት ነው የሚያቀርቡት? ከልባቸው አይደለም የሚያቀርቡት። ህዝቡ እግዚአብሔርን ምን እያደረገ ነው? እየበደለ ነው ያለው። ስለዚህ እግዚአብሔር አምላክ በህዝቡ አዝኗል። ነገር ግን በዚህ ሁሉ መካከል ንጉሱ ኦዚያን እስከ 52 ዓመታት በነገሰበት ዘመን የእግዚአብሔርን መንገድ ተከትሏል። እግዚአብሔርን ይፈልግ ነበርላል። እግዚአብሔርን ይፈልግ ስለነበር ደግሞ ነገር ሁሉ ምን ሆነ? ተከናወነለት። አሜን በርባታችሁ። ላጥን የካህናትን አገልግሎት እኔ ምን ላድርግ? በቃ ላገልግል ላጥን ስል አይ እግዚአብሔር አሁን ቀይ መስመሩን አልፋለሁ። ቀይ መስመሩን አሁን አልፋ አሁን በቃ የእግዚአብሔርን ቤት እኔ ልምራ። የእግዚአብሔርን ቤት ገብተህ ወደ ቤተ መቅደስም ገብቼ እኔ እንደፈለኩ ላድርግ ስል እግዚአብሔር እንደዛ ነው። ወዲያው እግዚአብሔር በለምጽ መጥተው ይላል። ዛሬ እግዚአብሔር ምስክር ነው። እግዚአብሔር ነገራቸውን አከናውኖ እግዚአብሔር
አዩ። እግዚአብሔር ብዙ ነገር ከሞት አስመልጧቸው፣ እግዚአብሔር ብዙ ነገር አድርጎላቸው፣ ነገር ግን በእግዚአብሔር ላይ ተረከዛቸውን የሚያነሱ ሰዎችን እግዚአብሔር እመታለሁ አለ። እመታለሁ የሚመቱ ሰዎችን አሉ። እግዚአብሔር የሚመቱ ሰዎች አሉ። እግዚአብሔር የሚመታቸው ሰዎች አሉ። እግዚአብሔር አይገልም፣ በክብሩ አይገልም። እግዚአብሔር አሜን ነው። እግዚአብሔር በፍጹም በክብሩ አይገልም፣ አይገልም። እግዚአብሔር ኢየሱስ ጌታ አይገልም። እግዚአብሔር ከብቻ ላጥን ስል ነው አለ እግዚአብሔር። በቃ የልብ ተሰማው። በቃ ሁሉም ነገር እኔ ላድርግ፣ በቃ የቤት የእግዚአብሔርን ቤት እኔ ልምራ። እንዲህ ያለ ሰዎች አሉ እኮ በቤተ ክርስቲያን ውስጥም እኮ እኔ በቃ እኔ እንደዚህ ካልሆነ እኔ እንደዚህ ካላደረኩ እውቅና ለእኔ ካልተሰጠኝ ዝናው ለእኔ ካልተሰጠኝ የሚሉ ሰዎች እኮ አሉ እኮ በእግዚአብሔር ቤት እጃቸውን የሚከቱ። እግዚአብሔር የተባረከ ክብር ለኢየሱስ ይሁን። ኧረ አንድ ሰው አሜን ይበልባታችሁ። ከዛ እግዚአብሔር በጣም ቃሉን ስታነቡ ሁለተኛ ዜና ሄዳችሁ ጥቅስ የምትፈልጉ ሰዎች ጥቅስ ሰጣችኋለሁ ጊዜ ስለማይበቃ እና እግዚአብሔር በለምጽ መጥቶ ይላል። በለምጽ ብቻ አይደለም በተመቶ በለምጹ ሞተ ይላል። እና የሚገርማችሁ ምዕራፍ 6 ስናነብ ነብዩ ኢሳያስ ምን አለ? ነብዩ ኢሳያስ ምን አለ? በመርዶ ይጀምራል ምዕራፍ። እግዚአብሔር የተባረከ ይሁን። የሰውየው ፍጻሜ ያማረ አልነበረም። አጠገብ ያለውን ሰው ፍጻሜ ያማረ ይሁን ብሉት። ጨብጦ አጠገብ ያለውን ሰው ጨብጦ ፍጻሜ ያማረ ይሁን ብለው። ዋናው በነገራችን ጅማር አይደለም ፍጻሜ ነው። አጠገብ ያለው አሁን አይደለም በሉ ፍጻሜ ነው ዋናው። የሚፈልገው ፍጻሜ ነው። ንገረው በጌታ በኢየሱስ ክርስቶስ ተመታው። አንተ ፍጻሜ ነው የሚያስፈልገው ዋናው ፍጻሜ ነው፣ መጀመሪያ አይደለም። እግዚአብሔር ፍጻሜያችሁን ያሳምርላችሁ። እስኪ ጮና በልባታ እና የሚገርማችሁ ነገር ትክክል ስለው እግዚአብሔር በቃ አለ። በቃ ጨርሻለሁ፣ እናንተ ጨርሰናል አለ። ከዛ የሚገርማችሁ ነገር ንጉሡ ዖዝያን በሞተበት ዓመት እግዚአብሔርን በረጅምና ከፍ ባለ ዙፋን ላይ ተቀምጦ አየሁት። የልብሱም ዘርፍ መቅደሱን ሞልቶት ነበር። ሱራፌልም ከእርሱ በላይ ቆሞ ነበር። ለእያንዳንዱ 6 ክንፍ ነበር። በሁለት ክንፍ ፊቱን ይሸፍን ነበር፣ በሁለቱም ክንፍ እግሮቹን ይሸፍን ነበር፣ በሁለቱም ክንፍ ይበር ነበር። አንዱም ለአንዱ ቅዱስ ቅዱስ የሰራዊት ጌታ እግዚአብሔር ምድር ሁሉ ከክብሩ ተሞልታለች እያለ ይጮህ ነበር። የመድረኩም መሰረት ከጭዋው ድምፅ የተነሳ ተናወጠ፣ ቤቱንም ጢስ ሞላበት ካለ በኋላ ቁጥር 5 ያለውን ቃል ነው የፈለግኩት። እኔም ከንፈሮቼ የረከሱብኝ ሰው በመሆኔ ከንፈሮቻቸው በረከሱባቸው ሕዝብ መካከል በመቀመጥ ዓይኖቼ የሠራዊትን ጌታ ንጉሡን እግዚአብሔርን ስላዩ ጠፍቻለሁና ወዮልኛል። ሰውየው ያኛው ትዕቢት አለው። ሄጄ ካልቀደስኳል ሄጄ ገብቼ ደግሞ በእግዚአብሔር ቤት ዕጣን ካላጠንኩ አለ። ያኛው ትዕቢት አለው። በትዕቢት ተሞላው። ትዕቢተኛውን እግዚአብሔር አስወገደና ሸኛውና አሁን ደግሞ የሚገርማችሁ ነገር እግዚአብሔር ሲገለጥለት እግዚአብሔር ዓይኖቹን ከፍቶ ታላቅነቱን ልዕልናውን ኃይሉን እግዚአብሔር ከፍ ባለ ዙፋን ተቀምጦ ያለው ትልቁን እግዚአብሔር ምድር ብትናወጥ የማይናወጠውን እግዚአብሔር መንግስቱ የማይገረሰስ እግዚአብሔር ታላቁንና ገናናውን እግዚአብሔር የሚገርማችሁ ዓይኑ ተከፍቶ አየው ይልና የሚገርማችሁ ነገር እኔ አለ አንደበቴ የረከሰብኝ ሰው ነኝ። ራሱን እግዚአብሔር ትልቁን እግዚአብሔር ሲመለከት ራሱ ለእግዚአብሔር እንደማየት የሚበቃ ማንነት የለው እና የሚገርማችሁ ዝቅ አለ። ራሱን ሲመለከት እኔ እርኩስ ሰው ነኝ። ነቢይ እኮ የሚተነብይ ነቢይ እግዚአብሔር የቀባው ሕጋዊ ሌጋል የሆነ አናውንትን ያለው ሰው ነው። የሚገርማችሁ ነገር እንደዚህ አለ፣ ወዮ ጠፋው። ይህንን ትልቁን እግዚአብሔር በረዥም ዙፋን ላይ የተቀመጠው የከበረውን እግዚአብሔር ትልቁን እግዚአብሔር ሰማይና ምድርን የፈጠረውን እግዚአብሔር በማየት እኔ ወዮ ጠፋው ስል ሰውዬው ሲንከባለን፣ ነቢዩ ሲንከባለን፣ በደረቱ ተደፍቶ ሲንከባለን ወዮ ጠፋው ሞትኩኝ ስል እግዚአብሔር ለትሑታን ጸጋን የሚሰጥ ትዕቢተኞችን የሚቃወም ያኛው ትዕቢተኛውን እግዚአብሔር ሂድ አለና እግዚአብሔር በታቸው አለውና ለዚህኛው ግን ለትሑቱ አሜን፣ ለትሑቱ አሜን፣ አሜን፣ ራሱን ለሚያዋርደው አጥፍቻለሁ
በእግዚአብሔር ፊት ዝቅ ዝቅ ለሚያደርግ አላለም ባካችሁ። ዛሬ በእግዚአብሔር ፊት ራሳችሁ ዝቅ ዝቅ የምታደርጉ እግዚአብሔር ከፍ ከፍ ያደርጋችኋል። ውሰድ በጌታ ራስን በእግዚአብሔር ፊት ዝቅ ዝቅ ስታደርግ እግዚአብሔር ከፍ ከፍ ያደርጋል። አጃጃጃጃጃ ውሰድ በጌታ በኢየሱስ ውሰድ በኢየሱስ። እግዚአብሔር ከፍ የሚያደርጋቸው ሰዎች አሉ። እግዚአብሔር በከፍታ ላይ የሚያቆማቸው ሰዎች አሉ። እኔን ካልክ በኢየሱስ ነው ይሆንልህ። አጠገብ ያለው ሰው ምን እየሰማ ነው? ምን እየሰማ ነው? የት ነው ያለው ብሎ ግን የት ነው ያለው ብሎ የት ነው? መሰረተ ወንጌል ቤተክርስቲያን ነው ነው? ጠይቁልኝ። ኤላዛባ ጋር ያስ ይቀጥላል። በረከት ይቀጥላል። በለ ኢየሱስ ትቀጥላለህ። ጠላት እያለ ትቀጥላለህ። ሟርተኛው እያለ ትቀጥላለህ። አሜን አሜን። መንገድን የዘጉትን እግዚአብሔር ይሸኛቸዋል። ነገርን የያዙትን ይሸኛቸዋል። ቅባትን የሸፈኑትን እግዚአብሔር ይሸኛቸዋል። ውሰድ አንተ አትወስደው። ውሰድ ከኋላ በኢየሱስ ውሰድ። እጅን ዘርግተህ ውሰድ። አቻራባ ጋዲያስ አራባላባላባ ቆሜ አትወስድም። ቆሜ አንተ ቀጥላለህ። ጠላት እኮ መቆምን ነው እያወራህ ያለው። እንደምትቆም እርግጠኛ ነው ጠላት። አንተ ግን አትቆም። ዛሬ እነግርሃለሁ አትቆም። አገልግሎቱ ይቀጥላል። ረቡዕ ይቀጥላል። ጸጋ ይቀጥላል። ስራ ይቀጥላል። ትዳር ይቀጥላል። ልጆች ይቀጥላሉ። ወደ ነክስ ትምህርት ትገባለህ። ወደ ነክስ ትምህርት ትገባለህ። እግዚአብሔር ወደ ትምህርት ያሻግራል። እግዚአብሔር ወደ ከፍታ ይወስድሃል። ውሰድ። አሜን ነው። ውሰድ yes ስትፈልገው ቅድሚያ ስትሰጠው አባትን ስትል ቅድሚያ ስትሰጠው ስትፈረው በመንገዱ ስትሄድለት እግዚአብሔር አምላክ ያለመልማል። ስታስቸግረው አመፀኛ ስትሆን የሆነ ነገር የማይገባ ነገር ስታደርግ እግዚአብሔር ምን አደረገ? ይመታል። ኢየሱስ ጌታ። ስለዚህ የትኛው ይሻላል? ትሁቱ እንደ ነብዩ እንደ ኢሳያስ ምን መሆን ያስፈልጋል? ትሁት። እስኪ ትሁት በባካችሁ ትሁታን ይቀጥላል። እግዚአብሔር ያኛውን ትቢት ስለው በቃ አለ። በቃ ካንተ ጋር ያለኝ ውል አልቋል። ካንተ ጋር ያለኝ ጉዳይ አልቋል። ስለዚህ አለ እግዚአብሔር ወዴት ናችሁ? ነብዩ መጣና እግዚአብሔር እንደዚህ አለ፣ በቃ አንተን እልካለሁ አለ እግዚአብሔር። አሜን። አንተ ምን አደርጋለሁ? እልካለሁ። አንተ እግዚአብሔር ያኛውን አስወገደና ከዚህኛው ጋር ምን አደረገ? ኪዳን አደረገ። አሜን። ከዚህኛው ጋር እግዚአብሔር ከነብዩ ኢሳያስ ጋር ኪዳን አደረገ። ዛሬ ለአንድ ሰው መልእክት አለኝ። በእውነት እየሰማኝ ያለ ሰው አንድ ሰው ካለ እግዚአብሔር እንደዚህ ይለኛል፣ ትቀጥላለህ። እስኪ ይቀጥላል ብባካችሁ። ደግሞ የምትቀጥለው በክብር ነው። የምትቀጥለው እስኪ የሚቀጥለው በል እስኪ በክብር ነው በል እስኪ። ኢየሱስ ጌታ። እኔም ከንፈሮቼ የረከሱብኝ ሰው በመሆኔ ከንፈሮቻቸውን በረከሱባቸው ሕዝብ መካከል በመቀመጥ ዓይኖቼ የሰራዊትን ጌታ ንጉሡን እግዚአብሔርን ስላየሁ ጠፍቻለሁና ወዮልኝ አለው። የሚገርማችሁ ቁጥር 6 ላይ በጣም ፓወርፉል ቃል ላንብብላችሁ። ቁጥር 6 ላይ ከሱራፌልም አንዱ የበረረ ወደ እኔ መጣ፣ በእጁም ከመሰዊያው በቡጠት የወሰደው ፍሪምም ነበር። አፌንም ዳሰሰበትና እነሆ ይህ ከንፈሮችን ነክቶአልና በደሌም ካንተ ተወገደ፣ ኃጢአቴም ተሰረየልህ አለኝ። የጌታንም ድምፅ ማንን ይልካሉ? የሚገርማችሁ አሁን ሰውየውን እግዚአብሔር ምን አደረገው? ብድቅ አደረገው። በደሉን እግዚአብሔር አስወገደለት። በትህትና ነው ራሱን አዋረደ። ራሱን ዝቅ አደረገ። ስለዚህ ራሱን ዝቅ ስላደረገ የሚገርማችሁ ነገር ወዲያው እግዚአብሔር አምላክ በእሳቱ ጉጠት ምን አደረገው? ነካው። ዛሬ በኢየሱስ ወደዳችሁም ጠላችሁም እጃችሁን ወደ ሰማይ አምላክ ከፍ አድርጉ። እግዚአብሔር አምላክ ዛሬ ከንፈራችሁን ይነካል። በእሳቱ ይነካል። እግዚአብሔር በኢየሱስም ከንፈራችሁ አንደበታችሁን እግዚአብሔር በእሳቱ ይነካል፣ ይፈውሳል። የአንድ ሰው አንደበት ዛሬ ምሽት ይፈውሳል። ንግግራችሁ ይቀየራል። አስተሳሰባችሁ ይቀየራል። ውሰድ በኢየሱስ ይቀየራል። ከዚህ በኋላ በዋዘኞች ወንበር አትቀመጥም። በዋዘኞች ወንበር አትቀመጥም። አሁን እኮ የብዙ ሰው በረከት እየተያዘ ያለው በምን ምክንያት እንደሆነ ታውቃላችሁ? በቃ ከተቀላቀሉ ጋር
ከሐሜተኞች ጋር ከውሸታሞች ጋር አንደበታቸው ከረከሱ ሰዎች ጋር ምን እየሆነ ነው? በቃ እየተቀላቀለ ነው። አንተ ምንም ፍጹም ብትሆን አንደበታቸው ከረከሱ ሰዎች ጋር የምትውል ከሆነ እንደፈለክ የምትሆን ከሆነ ምንድነው የምትሆነው? አንተ አንደበት ይረክሳል። ስለዚህ የሚገርማችሁ ነገር ማህበረሰቡ ይሄ ነብይ ኢሳያስ በነበረበት ዘመን ማህበረሰቡ ሁሉ የጣዖት አምላክ ስለሆነ አንደበታቸው የረከሰ ስለሆነ በዛ ማህበረሰብ መካከል በመኖር እሱም ረክሷል። እሱ እኮ ነብይ ነው። እሱ እኮ የእግዚአብሔር ጥሪ ያለበት ነብይ ነው። ነገር ግን ለምንድን ነው አንደበቱ የረከሰው? ያለበት ማህበረሰብ ያለበት ሶሳይቲ የረከሰ ሶሳይቲ ስለሆነ ዛሬ እግዚአብሔር አምላክ እጅን ከፍ አድርግልኝ በጌታ በኢየሱስ ይለይሃል። ተነስና ይለያል በጌታ በኢየሱስ ተነስና ይለያል። ወደድክም ጠላህም እግዚአብሔር ዛሬ በእሳቱ ይለይሃል። አጣብ በቅባቱ ይለይሃል። ይለያል በኢየሱስ ትለያለህ። አጠገብ ያለው ሰው ያዝና ጨብጥና ትለያለህ። ትለያለህ በስኪ ትምህርት ከሌላችሁ ትለያለህ። የእግዚአብሔር ሽታ የእግዚአብሔር ጠረን ከሌላችሁ ትለያለህ። አራሜ ምርባችሁ የእግዚአብሔር ክብር በላይ ነው ስላለ የእግዚአብሔር እሳት በላይ ነው ስላለ ከዚህ በኋላ እያሸተትክ ሰውዬ ክብር አለው ክብር የለው፣ የእግዚአብሔር ሽታ አለው የእግዚአብሔር ሽታ የለው እያልክ ጠረን የእግዚአብሔርን ጠረን እያሸተትክ ነው። ከዚህ በኋላ የምታወራው ውሎ ይቀየራል። ከዚህ ይቀየራል ውሎ የአንድ ሰው ውሎ ዛሬ ይቀየራል። ይቀየራል ማለት እስቲ ቀኝ እጃችሁን ከፍ አድርጉና አልደባለቅም በል። ድገም አልደባለቅም በል። ድገም አልደባለቅም በል። እግዚአብሔር ከንፈሮቻችሁን ዛሬ በእሳቱ ይነካል። እስኪ በእሳቱ ይነካል በል። እስኪ ይነካል በኢየሱስ አሜን አሜን። መጽሐፍ ቅዱስ ሲናገር ንግግራችሁ በጨው እንደተቀመመ በጸጋ ይሁን። አንደበትን ያዘ ምላስ ያዘ ምላስ የፍጥረትን ሩጫ ምን ያደርጋል? ያቃጥላል አይደል? ለሰምጎ የፍጥረትን ሩጫ ምን ያደርጋል? ያቃጥላል። እቺ ማትታየው እቺ ትንሿ በዚህ ጥርስና እዚህ መንጋጋ ውስጥ ያለችው እቺ ጥርስ እቺ ምላስ ከባድ ናት። ክብር ለኢየሱስ ይሁን። ዛሬ እግዚአብሔር በልጓሙ ይይዘዋል። በልጓሙ ይይዘዋል። ኧረ አሜን በርባቴ እግዚአብሔር በልጓሙ ይይዘዋል። እስኪ ይያዛል እስኪ ቁጭ በሉ። ኢየሱስ ጌታ አሜን። ክብር ለጌታ ይሁን እና ዳሰሰው። ከዛ በኋላ ቁጥር 8 ላይ ያለውን ከተናገርኩ በኋላ በቃ ጨርሳለሁ። እግዚአብሔር ከፈወሰው በኋላ በቃ አሁን ምን ሆናል አለው። በቃ ኃጢአቴ ተወግዶልሃል። አጠገብ ያለው ሰው በቃ ተወግዶልሃል በለው። ያ ነገር ተወግዷል። የእግዚአብሔር ጉዳይ የኔ ጉዳይ አይደለም የሚል ሰው ሳይሆን የእግዚአብሔር ጉዳይ የኔ ጉዳይ ነው። የእግዚአብሔር ቤት ጉዳይ የኔ ጉዳይ ነው። የእግዚአብሔር ስም ጉዳይ የኔ ጉዳይ ነው የሚሉ ሰዎች እግዚአብሔር እነዛን ሰዎች በየቀኑ ያለመልማቸዋል። በየቀኑ እግዚአብሔር ከፍታን ይጨምራል። የሆነ ደረጃቸው ከፍላል። የሆነ ነገራቸው ከፍላል። የሆነ ነገራቸው ከፍላል። አንድ ሰው ዛሬ ምሽት ከፍላል በጌታ ነው። የአንድ ሰው ነገር በዚህ ምሽት በኢየሱስ ወደ ከፍታ ይወጣል። ውሰድ በጌታ በኢየሱስ። ሰማይን እንደዚህ ተናፋቂ ያረገው ሌላ ምንም አይደል ያንተ መገኘት ነው። ሙላት ለውና ስላለ አይደል ወይ እኛም የጓጓነው መተን እስክናይ መንግሥተ ሰማይ ተናፋቂ ያረገው ሌላ ምንም አይደል ያንተ መገኘት ነው። የክብር መገለጥ ስላለ አይደል ወይ እኛም የናፈቅነው መተን እስክናይ በጉ ብርሃናችን ከሌለ ተስፋችን ድቅድቅ ጨለማ ነው። ኢየሱስ የሌለበት ሰማይ የሚያስፈራው ሲሆን
ቤቴ እዚሁ ምድር ላይ የኖርኩ የዘላለም ሕይወት ጀመርኩ። ይመቻል ይመቻል ከኢየሱስ ጋር ሕይወት ይመቻል 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 ከኢየሱስ ጋር ሕይወት ይመቻል